ማንቸስተር ዩናይትድ አሰልጣኝን በተመለከተ ለውሳኔ እንደማይቸኩልና እስከ ውድድር ዓመቱ መጨረሻ ድረስ እንደሚጠብቁ የተነገረ ሲሆን ከያዛቸው እጩዎች ከሮበርት ዲዘርቢ ጋርም ሆነ ከሌላ አሰልጣኝ ጋር ምንም አይነት ንግግር እንዳላረገ ነው። አሁን ገበያ ላይ ካሉት አሰልጣኞችም የተሻለ አማራጭ ሆኖ የሚታየው ማይክል ካሪክ እንደሆነና ካሪክን በቀጣይ ዓመት ማንቸስተር ዩናይትድን በቋሚ አሰልጣኝነት እንደሚመራ ይጠበቃል። በሌላ ዜና ማንቸስተር ዩናይትድ እስካሁን ከብሩኖ ጉማሬሽ ጋር ምንም አይነት ንግግር ያላደረጉ ሲሆን ለኒውካስትል ምንም አይነት ጥያቄ ያላቀረቡ ሲሆን ከሱ በተጨማሪ ሌላኛው የአታላንታው አማካኝ አንደርሰንን ለማስፈረም ስለሁኔታዎች ጠይቀዋል ተብሏል። ማንቸስተር ዩናይትዶች በዚህ ዝውውር መስኮት ሁለትና ከዛ በላይ የአማካኝ ስፍራ ተጫዋቾችን ያስፈርማሉ ተብሎ ይጠበቃል። ከዛው ኤሊዮት አንደርሰን፣ ካርሎስ ባሊባ፣ አዳም ዋርተን፣ ሳንድሮ ቶናሊ እና ብሩኖ ጉማሬሽ ይካተቱበታል። ግን ከነዚህ ውስጥ ማንቸስተር ከየትኛውም ተጫዋች ጋር ሆነ ክለብ ጋር ድርድር እንዳላረገ ተገልጿል። በሌላ ዜና ማንቸስተር ዩናይትድ የአካዳሚ ውጤት የሆነ ኮቢ ማይኖ ጋር አዲስ ኮንትራት ለመፈራረም እንደተቃረበና እስከ 2031 የሚያቆየውን ውል ይፈርም እንደሆነ ተነግሯል ማለት ነው።